ማንቸስተር ሲቲዎች የኤሲ ሚላኑን አማካጮች ቲያኒ ሬንደርስን ዝውውር ካረጋገጡ በኋላ ሌላ ሁለተኛ ዝውውር አረጋግጠዋል። መጥፎ የውድድር ዓመትን ካሳለፉ በኋላ አሁን ላይ በስራ የተጠመዱት የፔፕ ጓርዲዮላ ቡድን ሌላም ዝውውር ያረጋገጡ ሲሆን የወልቭሱ ፉልባክ ወይም የግራ መስመር ተመላላሽ ተከላካይ ተጫዋች ራያን አያት-ኑሪ ወደ ማንቸስተር ሲቲ የሚያደርገውን ዝውውር እውቁ ጋዜጠኛ ፋብሪዚዮ ሮማኖ ሂርዊጎ በማለት አረጋግጦታል። ሲዝኖቹ ለዚህ ዝውውር ወደ 40 ሚሊዮን ዩሮ የሚጠጋ ክፍያ እንደሚከፍሉም ነው የተገለጸው። ኑሪ የሕክምና ምርመራውንም ከነገ በስቲያ በዕለተ ቅዳሜ እንደሚያደርግም ታይዞ ተገልጿል። ስለዚህ ተጫዋች ባለፈውም ስናነሳ ይታወቃል። አሁን ላይ አሉ ከሚባሉ ቴክኒካል ሌፍት ባኮች አንዱ ተደርጎ የሚቆጠር ተጫዋች ነው። ታክቲካሊም ቨርሳታይል ተጫዋች መሆኑም ሌላኛው የተጫዋቹ ጥቅም ነው። ሌፍት ባክ፣ ዊንግ ባክ፣ ሴንተር ባክም ሆኖ መጫወት የሚችል ሁለገብ ተጫዋች ነው። በተጠናቀቀው ዓመት በወልቭስ ቤት ግን በዊንግ ባክ ሚና ሲጫወት የነበረ ተጫዋች እንደነበረ ይታወቃል። በግራ በኩል ከማታየስ ኩኒያ ጋር የነበራቸው ውህደት ግሩም ነበር። አልጄሪያው ተጫዋች ያለው አትሌቲዝም እንዲሁም ሌላኛው ከሚደነቅለት መካከል ነው። በሌላ በኩል ተጫዋቹ የመከላከል አቅሙም ጥሩ የሆነ ተጫዋች ያድርጓል። በየ90 ደቂቃው 8.4 ዲፌንሲቭ አክሽን ያለው ተጫዋች ያድርጓል። ይህ ቁጥር በመከላከሉም ጠንካራ መሆኑን ትልቅ ማሳያ ነው። በማጥቃቱ ያው በደንብ ይታወቃል። ዘንድሮ በሊጉ 11 የግብ ተሳትፎችንም ያደረገ ተጫዋች ያድርጓል። ይህ ቁጥር በነገራችን ላይ በተጠናቀቀው ዓመት ከማርከስ ራሽፎርድ፣ ኬቨን ዴብሮይነ፣ ማርቲን ኦዴጋርድ፣ በርናርዶ ሲልቫ ከመሳሰሉ ተጫዋቾች ራሱ የበለጠ ቁጥር አድርጎ ያስቀምጧል። መሰመር ደግሞ ያለበት ራያን አያት-ኑሪ በሌፍት ዊንግ ባክ እየተነሳ ተጫዋች የሚጫወት መሆኑ ነው። እንግዲህ የአስቶም ተጫዋች ጥሩ ክሮሶችንም እንዲሁ ያደርጋል። በየጨዋታው በየ90 ደቂቃው 2.71 ክሮስ የሚያደርግ ተጫዋች ነው። በፕሪሚየር ሊጉ የተሳኩ ብዙ ድሪብሎችንም በማድረግ 8ኛ ደረጃን ይዞ የሚቀመጥ ተጫዋች ያደርጓል። በወልቭስ ቤት የባክስሪ ጨዋታ በዊንግ ባክ ሚና ሲጫወት የከረመው ራያን አያት-ኑሪ ግን አሁን በፔፕ ጓርዲዮላ ቡድን ተመሳሳይ ሚና የሚጠብቀው ተጫዋች አይደለም። እዚህ በፉል ባክነት የሚጫወት ነው የሚሆነው። በሲቲ ያለው የፉል ባክ ሚና ደግሞ ለውጥ የሚኖረው ይሆናል። በሲቲ ያለው የፉልባክነት ሚና በኦፖዚሽን ሀፍ ላይ የበለጠ ስራ የሚፈልግ ነው። በነገራችን ላይ ሲቲዎች የሬንደርስን የሕክምና ምርመራም እሁድ እንደሚያደርጉ እየተገለጸ ይገኛል። በሳምንት ውስጥ 2 ዝውውሮችን ገድለዋል ማለት ነው። ወደ ሌላ ጉዳይ እንለፍና የአርሰናል ተጫዋች ንብረት የሆነው ኑኖ ታቫሬዝ አሁን ላይ ከሰሜን ለንደኑ ክለብ ጋር በይፋ ተለያይቷል። ፉልባክ ተጫዋች ጊዜውን በውሰት በጣሊያኑ ክለብ ላዚዮ ሲያሳልፍ መቆየቱ ይታወቃል። ላዚዮን ባለፈው ክረምት ስም ላይ ነበር ተቀላቅሎ የነበረው ፖርቹጋል ተጫዋች። ከዛ በፊት ደግሞ በዛው በፕሪሚየር ሊግ ለኖቲንጋም ፎረስት እንዲሁ በውሰት ተሰጥቶ የነበረበት ጊዜም የሚዘነጋ አይደለም። አሁን ላዚዮች ተጫዋቹ በቋሚው ላስፈርመውታል። መድፈኞቹ ከዝውውር 9 ሚሊዮን ዩሮ ማግኘትም ችለዋል። በተጨማሪም አርሰናሎች ተጫዋች ወደፊት ላዚዮች ከሸጡት 25% ድርሻ ከሽያጩ የሚያገኙበትም ስምምነት አካተውበታል። አርሰናሎች አሁን ተጫዋቹ ከለቀቁት በኋላ ምስጋናቸውን የቸሩ ሲሆን መልካም እድልም እንዲገጥመው ተመኝተውለታል። ሪያል ማድሪዶች የሪቨር ፕሌቱን ድንቅ ታዳጊ ተጫዋች ፍራንኮ ማስታንቱኖን ለማስፈረም ስምምነቶችን ዛሬ እንደሚያጠናቅቁ በስፋት እየተዘገበ ይገኛል። ተጫዋቹ በአርጀንቲናው ክለብ የ40 ሚሊዮን ዩሮ የውል ማፍረሻ ግን ያለው ተጫዋች ነው። ይህ ተጫዋች ከዚህ ቀደም ስሙ ከማንቸስተር ዩናይትድ ጋርም ሲያዝ የነበረበት አጋጣሚ ይታወሳል። ቼልሲም እንዲሁ ሌላኛው ፈላጊው የነበሩ ቡድናቸው። ማድሪዶች ግን አሁን ዝውውሩን ለማጠናቀቅ እየገፉ ይገኛሉ። ተጫዋቹ ማድሪድም ቢቀላቀልም ግን እስከ ጥር ወር ድረስ በዛው በአርጀንቲናው ክለብ በውሰት ሊቆይ እንደሚችል በስፋት እየተጠቆመ ይገኛል። ይህ ተጫዋቻው ላይ 17 ዓመቱ ላይ የሚገኝ ተጫዋች ነው። ነሐሴ ወር ሲመጣ ደግሞ 18ኛ ዓመቱን የሚይዝ ተጫዋች ያድርጓል። ተጫዋቹ የሚጫወትበት ቦታ ደግሞ የአጥቂ አማካኝ ቦታ ላይ ነው። በአርጀንቲና ትልቅ ተስፋ አላቸው ተብሎ ከሚታሰቡ ባለተሰጦች መካከል አንዱ ሆኖም ነው የሚቆጠረው። በነገራችን ላይ ተጫዋች ለማግኘት የስፔኖቹ ክለቦች የሆኑት ሌላኞች ክለቦች ባርሴሎናና አትሌቲኮ ደ ማድሪዶችም ተጫዋቹን ለመመልከት ከዚህ ቀደም ወደ ቦኖስ አይረስ ቀድሞውኑ የተጓዙ ክለቦችም ነው የነበሩ። ተጫዋቹ የበርካታ ክለቦችን ቀልብ ስቦ የተገኘ ተጫዋች ነበር። አሁን ግን ማድሪዶች ተጫዋቹን ለማግኘት እየገፉ ይገኛሉ። ተጫዋቹ ያለው 45 ሚሊዮን ዩሮ
የሚከፈልለት ከሆነ ደግሞ በአርጀንቲና ክለቦች ታሪክ ውድ ዋጋ የሚያወጣ ተጫዋች አድርጓል። ተጫዋቹ በሪቨር ፕሌት ያለው ውል ደግሞ በ2026 ላይ የሚጠናቀቅ ሆኖ ምን እንደዚህ ሊሆን የቻለው። አሁን እንግዲህ ሙስታንቱኖ ሌላኛው ምርጥ ባለ ተሰጥኦ ሆኖ ብቅ ያለ ተጫዋች ሆኗል። መቼስ የሪቨር ፕሌት ማጸኖች ስንቱን ኮከብ እንዳፈሩ ይታወሳል። ታዋቂው አካዳሚያቸው የቼልሲውን ኤንዞ ፈርናንዴዝን፣ የአትሌቲኮ ደ ማድሪድን ዩሊያን አልቫሬዝን እና ሌሎችንም እንዲሁ መጥቀስ ይቻላል። አርጀንቲና የካታሩ 2022 ዓለም ዋንጫ ስታሸንፍ እንኳን በአርጀንቲና ስኳድ የሪቨር ፕሌት አካዳሚ ምሩቅ የሆኑ 6 ተጫዋቾች ነው የነበሩት። ማንቸስተር ሲቲዎች እንደውም በቅርቡ ከዩሊያን አልቫሬስ ስኬት በኋላ ከዚሁ ከሪቨር ፕሌት ክላውዲዮ ኤቼቬሪንም ማስፈረማቸው የሚዘነጋ ጉዳይ አይደለም። አሁን የሙስታንቱኖ ቀጣይ መዳረሻ ማድሪድ ሊሆን ይችላል ተብሎ በስፋት ይገመታል። ጮሹ በፕሌት ቤት ገና በ16 ዓመቱ በማስቆጠርም በክለቡ በትንሽ እድሜው ግብ ያስቆጠረ ተጫዋችም ያርጓል። ግራግሩን የሚጠቀመው ሙስታንቱኖ ዘንድሮ ያለውን ቁጥር ከተመለከትን ደግሞ በሁሉም ውድድሮች 19 ጨዋታዎችን ነው ያርገው፣ 7 ግቦችን አስቆጥሮ 4 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ ማቀበል ችሏል። ሌሎች ጉዳዮችን መመልከትን ቀጠል። የካታላኑ ክለብ ባርሴሎና የሊቨርፑልን አጥቂ ሉዊስ ዲያዝን ለማስፈረም ጥያቄ እንዳቀረቡ ተሰምቷል። ሆኖም ግን ሊቨርፑሎች ከባርሴሎና የቀረበላቸውን ጥያቄ ወዲያውኑ ውድቅ አድርገውት እንደተገኙ እውቁ ጋዜጠኛ ዴቪድ ሮንስተን በዘገባው ላይ አስፍሯል። የመርሲሳይዱ ክለብ ዲያዝን የመሸጥ ምንም አይነት ሀሳብ እንደሌላቸውም ለባርሴሎና አሳውቀዋቸዋል ተብሏል። የቻምፒዮኖቹ አሰልጣኝ የሆኑት አርነ ስሎት ኮሎምቢያውን አጥቂ መልቀቅ ፍላጎትም የሌላቸው አሰልጣኝ ናቸው። የእቅዳቸው አካል አድርገው እንደሚመለከቱትም ነው የሚነገርላቸው። ተጫዋቹ ደግሞ ለቀያዮቹ ቁርጠኛ ተጫዋች መሆኑም እንዲሁ ተገልጿል። ዲያዝ በተጠናቀቀው ረመዝ በስሎት ቡድን ጥሩ ጊዜንም ያሳለፈ ተጫዋች ነበር። በ50 ጨዋታዎችም 17 ያህል ግቦችን ከመረብ ጋር ማዋር ችሏል። ሊቨርፑሎች ቻምፒዮን እንዲሆኑም እርዳታውን ካደረጉ ተጫዋቾች መካከል አንዱ ሆኖ ሊጠቀስ ይችላል። የነበረው ወጥ አቋም እንዲሁም ከዋይድ ኤሪያው በጨዋታ ላይ የሚፈጥረው ተጽዕኖ ይበል የሚያሰኝ ነው የነበረው። ማንቸስተር ዩናይትዶች የብሬንትፎርዱን አጥቂ ብራያን ምቤሞን ለማስፈረም ትላንት ምሽት ለብሬንትፎርዶች የ45 ሚሊዮን ዩሮ እና በአድኦንስ መልክ ደግሞ የሚጨመር 10 ሚሊዮን ዩሮ በአጠቃላይ እስከ 55 ሚሊዮን ዩሮ የሚደርስ ጥያቄ ማቅረባቸው የሚታወቅ ጉዳይ ነው። ቀላይ ስለዚህ ጉዳይ መመልከታችንም ይታወቃል። አሁን ይህ የዩናይትዶች ያቀረቡት የመክፈቻ ጥያቄ ግን ብሬንትፎርዶች ውድቅ ሆኖባቸው እንደተገኘ ስካይ ስፖርት ዘግቧል። ቃል ላይ እንዳልነው ግን ንቦቹ ይህንን ጥያቄ ያልተቀበሉት ዩናይትዶች ስለሆኑ ነው ያስብሏል። እርግጥ ነው ተጫዋቹ ዘንድሮ እጅግ አስደናቂ ጊዜን አሳልፏል። ግን ደግሞ ውሉ ሊጠናቀቅ 1 ዓመት ብቻ ለቀረው ተጫዋች 7 ድረስ መፈለጋቸው በማንቸስተር ዩናይትዶች ስታተስ ላይ አድቫንቴጅ ለመጠቀም እየሞከሩ መሆኑን ማሳያ ነው። ያው ማንቸስተር ዩናይትዶች አንድ ተጫዋችን ሲፈልጉ ዩናይትዶች ላይ ዋጋ በብዙ ክለቦች ዘንድ እንደሚጨመርባቸው በተደጋጋሚ ስንመለከትና የተለመደ ነገር ሆኖም ተገኝቷል። ምናልባትም ግን ማን ዩናይትዶች በቀጣይ የ50 ሚሊዮን ፓውንድና የሚጨመር 10 ሚሊዮን ፓውንድ በአጠቃላይ እስከ 60 ሊያወጣ የሚችል ጥያቄ ሊያቀርቡ ይችሉናል ተብሎ ይገመታል። ከዚህ ካለፈ ግን የተጋነነ ዋጋ ነው የሚሆነው። ማንቸስተር ዩናይትዶች ዛሬ ሌላም ጥሩ ዜና ግን ሰምቷል። የምቤሞ እንኳን እንደ መጥፎ ዜና ይቆጠራል፣ ምክንያቱም ጥያቄያቸው ውድቅ ስለተደረገባቸው ማለት ነው። አሁን ግን ሌላ ጥሩ ዜና ተሰምቷል። የዩናይትድ ደጋፊዎች ከባለፈው ሳምንት ጀምሮ ሳምንቱ የነሱ ይመስላል። ዛሬ ላይ በተሰማው ዜና ማንቸስተር ዩናይትዶች የፋይናንሻል አቅሙ ኖሯቸው የቪክተር ዮኬሬሽን 70 ሚሊዮን ዩሮ መክፈል ከቻሉ ዮኬሬሽ ቀይ ሰይጣኖቹ ለመቀላቀል ፍላጎት እንዳለው ጃኮብ ስቬን ይዞት የወጣው መረጃ ያመላክታል። ዮኬሬሽ የቻምፒዮንስ ሊግ እግር ኳስንም ሳሳስበው ዩናይትዶችን የሚቀላቀል ሌላኛው ተጫዋች ሊሆን ይችላል ማለት ነው። ከዚህ ጉዳይ ጋር ተያይዞ ደግሞ በዚህ ሳምንት የምቤሞን ዝውውር ስንመለከት የኩኒያ ምቤሞ የመሳሰሉ ዝውውሮች የሚፈጸሙ መሆኑ ለነ ዮኬሬሽ ዝውውርም መንገድ ጠራጊ እንደሚሆን ስናነሳ እንደነበር መቼስ ይታወቃል። አሁን ስዊድን አጥቂ የኦልትራፎርዱን ክለብ ከተቀላቀለ ደግሞ ከቀድሞ አሰልጣኙ ሩበን አሞሪም ጋር ዳግም የሚጣመር ነው የሚሆነው። ግብ አነፍናፊ አጥቂ ዘንድሮ ምን አይነት ታምራዊ የውድድር ዓመት እንዳሳለፈ መቼስ የሚዘነጋና የሚታወቅ ጉዳይ ነው። ዘንድሮ በ52 ጨዋታዎች 54 ግቦችን መረብ ላይ አሳርፎ 13 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ
ቤል ያሳለፈው ጊዜ እጅን በአፍ ላይ የሚያስይዝ ነው። አሁን እንግዲህ ዩናይትዶች ይህንን ተጫዋች ለማግኘት 70 ሚሊዮን ዩሮ መክፈል ይጠበቅባቸዋል። ቀይ ሰይጣኖቹ ምናልባትም ይህ ህልም ሆኖ እንዳይቀርባቸው ደግሞ እነ ማርከስ ራሽፎርድ፣ ራስመስ ሆይሉንድ እና አሌሃንድሮ ጋርናቾ የመሳሰሉ ተጫዋቾችን መሸጥ ሊጠበቅባቸው ይችል ይሆናል።